ሰላም 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 ቤተሰቦቻችን እንግዲህ እመቤቴ ድንግል ማርያም መስቀል አደባባይ አገቢም ተብለን እየተመለስን ነው። አትልመጥመጥ ኦርቶዶክስ ኮንኩር ኦርቶዶክሱን እና አሁን አባጻን ምን ነው በአንድ ሳምንት ትላንትና እዛ መግባት ሽብልብልብል አድርጎ እንደዚህ አይነት መግለጫ ያስወጣውታል። ታርሙ ክቡር አባታችን እንደ ሀገር የዘመናት ጨለማን የሚገፋውና የሀገራችን ህዝቦች እንደ መስቀሉ ደመራ ተደምረው በአንድነት መንፈስ በመረባረብ ለፍጻሜ ያበቁት የኢትዮጵያ ህዳሴ ግድብ የተጠናቀቀበትና ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ሰላም ሰላም የተወደዳችሁ የመድህን ሚዲያ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም እንግዲህ አዳዲስ መረጃዎችና አዳዲስ ቪዲዮዎችን ወደ እናንተ ይዤ በመድህን ሚዲያ በኩል መጥቻለሁ ማለት ነው። እንግዲህ ሰሞኑን እንደምናስታውሰው በቲክቶክ እና ሌሎች ሶሻል ሚዲያዎች ላይ የተለያዩ ውዝግቦች እየተነሱበት የነበረ ነገር ነበረ። ያ ነገር ምንድነው? የእመቤታችን የቅድስት ድንግል ማርያም ስዕል አድኖ መቀደድን በተመለከተ አባታችን አባ ሕፃን እንግዲህ የተናገሩት ንግግር ነበረ። እመቤታችን ቅድስት ድንግል ማርያምን ከመቀደዷ ይልቅ እኔ ብታረድ ይሻለኝ ነበር ብለው በሎዛ ሚዲያ ላይ ተናግረው ነበረ። ኢንተርቪው አይተናል ማለት ነው። ከዛም በኋላም እንግዲህ 24 ሰዓት ሳይሆነው ሳይውል ሳያድር በእንደገና እዛው ሎዛ ሚዲያ ላይ ቀርበው እመቤታችን ቅድስት ድንግል ማርያምን ወደ አደባባይ ይዛችሁ እንዳትወጡ ወይንም የመስቀል ደመራ በዓል ሲከበር ይዛችሁ አደባባይ ላይ እንዳትወጡ፣ ይዛችሁ ከወጣችሁ ደግሞ እንግዲህ ያው የእሷ ክብሯ እንደተዋረደ ነው የሚቆጠረው በማለት እንግዲህ መልእክት አስተላልፈው ነበረ። አብዛኞቹ ወጣትም እንግዲህ በመስቀል አደባባይ ላይ እመቤታችን ቅድስት ድንግል ማርያምን ይዘዋት ከፍ አድርገው እየወጡም ነበረ። በዛም ሰዓት እንደተመለሱ እንግዲህ እመቤታችን ቅድስት ድንግል ማርያም ይዛችሁ አደባባይ ላይ መውጣት የለባችሁም በተባለው መሰረት ወጣቶቹ ስዕል አድኗን ይዘው ወደ ቤታቸው እንደተመለሱ የዓይን እማኞች ተናግረዋል። እንደዚሁም ወጣቶቹ ራሳቸው ስዕል አድኖ ይዘው የነበሩ ወጣቶች ቪዲዮ ላይ አሉ። እሱን የማሳያቸው ነው የሚሆነው። በዛም አጋጣሚ እንግዲህ የድሮ ፓስተር የነበረው የአሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እያገለገለ የምናውቀው ቢኒያም ሽታዬ ለቅድስት ቤተክርስቲያን በጣም ተቆርቋሪ እንደሆነ እናውቃለን ማለት ነው። እሱም እንግዲህ ለአባ ሕፃን የላከው መልእክት አለ። ለምንድን ነው ሁለት አይነት አማርኛ የምታወሩት እያለ እንግዲህ መልእክት አለ። ሌላው ደግሞ መልእክት ክብርት አዳነች አቤቤ ከተማችን ከንቲባ በመስቀል ደመራ ተገኝታ ነጭ በነጭ ለብሳ ነጠላዋንም አድርጋ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እነሱንም ምስል ብላ እንግዲህ እኔም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አልለየንም፣ እኔስ ማነኝ ሰው አይደለሁም ወይ በማለት እንግዲህ መልእክት ያስተላለፈችበት አጋጣሚና መግለጫ የሰጠችበት አጋጣሚም አለ። ይህን ሁላ ቪዲዮ አብረን የምናይና የምንመለከት ይሆናል። ወደ መጀመሪያው ቪዲዮ ወስዳችሁና ከዛም በኋላ ደግሞ ሀሳባችንን እንሰጣለን ማለት ነው። ወደ ቪዲዮ ነው ወስዳችሁ የመጀመሪያው ቪዲዮ የሚሆነው የእመቤታችን የቅድስት ድንግል ማርያምን ቅዱስ ስዕል አድኖ ለምንድን ነው ወደ ቤታቸው ይዘው እንዲመለሱ የተደረጉት? የዓይን እማኞችም ተናግረዋል። እንዳልኳችሁ ራሱ ቪዲዮን ወይንም እመቤታችን ቅድስት ድንግል ማርያምን ይዞ የወጣ ልጅ እንግዲህ እየተናገረ ይገኛልና ወደሱ ቪዲዮ ነው ወስዳችሁ። እናንተ ግን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ወደ ቪዲዮ ወስዳችኋለሁኝ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ሰላም 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 ቤተሰቦቻችን እንግዲህ እመቤቴ ድንግል ማርያም መስቀል አደባባይ አገቢም ተብለን እየተመለስን ነው። እናታችንን ይዘን እኛም ወደ ቤታችን እንመለሳለን። መልካም አውደ ዓመት፣ መልካም የመስቀል በዓል ይሁንላችሁ። ያው እንግዲህ ቤተሰቦቼ እናቴ ድንግል ማርያም ታማልዳለች፣ እናቴ አማላጅ ነች። እኛ ደግሞ እንግዲህ እመቤቴን ጥለን አንገባ፣ ይዘን እንመለሳለን እና ሁላችሁ እንኳን ደስ ያላችሁ። በሕፃን አሁንም እንኳን ደስ ያሉት። ሕፃን በመሆኑት መስቀል አደባባይን አስቀጥለዋል። እንኳን ደስ ያሉት። እመቤቴ ድንግል ማርያም አማላጅ ናት። የጭንቅ አማላጅቷ የወለላይቷ እናታችን ብጽዕት ድንግል እመቤታችን እንግዲህ ህዝቡንም እዩት። ምንም ድባቡ አያምርም፣ ብዙ ድባብ የለውም እውነት እና እናመሰግናለን። ጳጳሳቶች መናፍቅ ቤት ውስጥ ተሰብስባችሁ እመቤቴን አስከትላችሁ
ቤተሰቦቼ እንግዲህ ይህ ወጣት ወንድማችን የእመቤታችን የቅድስት ድንግል ማርያምን ስዕል አድኖማ ሳንይዝ አንወጣም፣ ከሷ በላይ ማን አለ ከክርስቶስ ከልጇ በቀር። ስለዚህ ከመስቀል ከሚከበረው ክብር ይልቅ የእሷ ክብር ይበልጣል። እመቤታችን ከፍ ካላለች ሌላ የሚከበረው ነገር ይቅርብን በማለት በእንደዚህ በሚያምር መልኩ ባንዲራቸውን እያውለበለቡ እመቤታችን ቅድስት ድንግል ማርያም ከፍ እያደረጉ እያሳዩ እንግዲህ ወጥተው ነበርና ወደ ቤታቸው እንዲመለሱ የተደረጉበት አጋጣሚ አለ። በህግ በምናምን በህግ አካላች ነው እንግዲህ ወደ ቤታቸው ይዘው እንዲገቡ የተደረጉት ማለት ነው። ይሄ ነገር አግባብ እንዳልሆነ አብዛኞቻችን የኢትዮጵያውያኖች እናውቃለን ማለት ነው። ሰው ማንኛውንም ነገር የፈለገውን የማድረግ መብት አለው። በተለይ በቤተ እምነቱ ዙሪያ እመቤታችን ቅድስት ድንግል ማርያምን አይደለም አንድ ሰው ሰውን የሚያመልክ ከሆነ ራሱ ሰውየውን ይዞ መውጣት መብት አለው። ማንም የሚያስገድደው ነገር የለም ማለት ነው። ስለዚህ ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተፈጠረባት ጫና በመስቀል አደባባይ ራሱ በጣም ልዩና የማይገባ ነበረ። ህዝበ ምእመኑ እንደዚህ እንደምታዩት ነጭ በነጭ ለብሶ እየወጣ የእመቤታችን የቅድስት ድንግል ማርያም ግን ያልያዙ ራሱ በልባቸው እያሰቡ እንደሆነ ተናግረዋል እነሱ ራሱ ማለት ነው። እና እንደዚህ በሚያምር መልኩ የዛሬው የትላንትናው የ2018ቱ የመስቀል ደመራ በዓል በሚያምር መልኩ ሰንበት ተማሪዎች ባሉበት ዘማሪያኖች ብፁዓን አባቶች ባሉበት የተከበረበት በዓል አለ። ነገር ግን የእመቤታችን የቅድስት ድንግል ማርያም በምናነሳ ጊዜ ለምንድን ነው እመቤታችን ቅድስት ድንግል ማርያም አደባባይ ላይ ከፍ ብላ መታየት የሌለባት ብለን ስናስብ የነገሩ መነሻ ያቺ እመቤታችን የቅድስት ድንግል ማርያምን ቀዳ በቪዲዮ ላይ ያሳየችው ልጅ ሁሉን ነገር በጥብጣ እንደሄደች በሰላም ተስማምተን የምንኖር ሰዎችን እንዳጣላች አብዛኞቹ ቪዲዮ እየሰሩ ይገኛሉ ማለት ነው። እንግዲህ እንደምታዩት በጣም በሚያምር ሁኔታ ነው እያከበሩ ያሉት። በጎዳና ላይ የሄዱ ነጭ ለብሰው ዝናብ ሳይፈሩ የኦርቶዶክስ ተዋሕዶ ሃይማኖት በጣም እንቁ ነች በማለት በዝማሬና በሽብሸባ በእልልታ የደመቀ አከባበርና በቪዲዮ የተደገፈ ምስል እያየን ነው ማለት ነው እዚህ ላይ። ነገር ግን ብዙ ኦርቶዶክሳውያንን ያስቆጨና ብዙ ኦርቶዶክሳውያንን ያንገበገበ ነገር አለ። ቅዱሳን ስዕሎች ለምንድነው አደባባይ ላይ ከፍ ብለው እንዳይታዩ የተከለከለው? የከለከለው ደግሞ ራሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶች ናቸው እንጂ ሌሎች የህግ አካሎች አይደሉም። የህግ አካሎችማ ከላይ ትእዛዝ ስለተሰጣቸው ማንኛውም ወጣት ለቤተ ክርስቲያን ቀና የሆነ አስተሳሰብ ያለው ወጣትም ሊሆን ይችላል፣ ግን ሌላ አጀንዳ ሊያራምዱ ስለሚችል ነው የተባለው። ሌላ አጀንዳ ሊያራምዱ ስለሚችል ስለዚህ ማንኛውንም ቅዱሳን ስዕል በአደባባይ ላይ ጎዳና ላይ ይዘው እንዳይወጡ የሚል መግለጫ ስለተሰጠና ትእዛዝ ስለተሰጣቸው እነዚህ የህግ ክፍሎች ወይም ፖሊሶች፣ የከተማው ደንብ አስከባሪዎች ምናምን ወጣቶቹ ስዕል አድኖ ይዘው እንዳይወጡ ከልክለዋቸው ወደ ቤት አባረዋቸዋል ማለት ነው። ስለዚህ ይሄ ነገር አግባብ አልነበረም። ነገር ግን ወጣቶቹ ወደ ቤትም አንባረርም፣ የፈለገውን ነገር ያምጡ፣ በኦርቶዶክስ ተዋሕዶ በእምነታችን በማህተማችን አንደራደርም በማለት በሚያምር ሁኔታ እንግዲህ ህዝቡ የፈለገ ረብሻ ይነሳ ከፈለገ ከእመቤታችን በላይ ክብር የለም። እመቤታችን ስትከበር ነው መስቀል ደመራ የሚከበረው። እመቤታችን ስትከበር ነው ማንኛውም በዓላት የሚከበረው። በዓላትን የፈጠረ ክርስቶስ የወለደችው እሱ ስለሆነች ከሷ በላይ ማንም የለም በማለት በእንደዚህ አይነት መልኩ አክብሯል። ቪዲዮን ላሳያችሁና ሀሳባችንን በደንብ እንሰጣለን ማለት ነው። እስኪ እንዴት አድርገው ነው ያከበሩት እመቤታችን ቅድስት ድንግል ማርያም ከፍ አድርገው የሚለውን ደግሞ አብረን እናያለን። ቪዲዮን ተመልከቱት። ቤተሰቦቼ ይሄ እንግዲህ ከዛ በኋላ ነው ግማሽ ወጣት ቁጭ ብሎ በጣም ደብሮት ለምንድነው ማትወጣው ብሎ በሁሉም በሆዱ እያሰላሰለ ስለ እመቤታችን ክብር ውስጡ እየተጨነቀ እንደዚህ በመስቀል አደባባይ ላይ ቁጭ ብለው የመስቀል ደመራ በዓልን እያከበሩ የምናያቸው ወጣቶች ናቸው። ግማሹ ወጣት ደግሞ ያመጡትን ያምጡኛ ለእመቤታችን ክብር ካልሰጠን ለማን ልንሰጥ ነው በማለት እንደዚህ ሆ እያሉ እየጨፈሩ የቅድስት ኪዳነ ምሕረትን የእመቤታችንን ስዕል አድኖ ከፍ አድርገው እያውለበለቡ
ከፍ አድርገው በአደባባይ ላይ እንድትታይ አድርገው እየጨፈሩ ወደ ደመራ ቦታ ወደ መስቀል አደባባይ የሄዱበት ያለ አጋጣሚ አለ ማለት ነው። እኚህ ወጣቶች እንግዲህ የተለያየ ስራ ያላቸው ወጣቶች ናቸው ማለት ነው። ስለዚህ የእመቤታችን የቅድስት ድንግል ማርያም ቅዱስ ስዕል ዛሬም ከፍ ማለት አለበት ብለን እኛም መልእክት ማስተላለፍ እንፈልጋለን። ቀጣይም ቪዲዮ አለ ለአባ ሕፃን እንግዲህ ፓስተር የድሮ ፓስተር ያሁን ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ሆኖ ለቅድስት ቤተክርስቲያን የሚቆረቆር ቀኝ እጅ የሆነ ቢኒያም ሽታዬ በጣም በቁጡ በሆነ መንገድ ያስተላልፈው መልእክት አለ። ይህን ቪዲዮ መልእክት አይተን እንመለሳለን። ወደ ቪዲዮ ልውሰዳችሁ። አትልመጥመጥ ኦርቶዶክስ ኮንኩር ኦርቶዶክሱን እና አሁን አባ ሕፃን ምን ነው በአንድ ሳምንት ትላንትና እዛ መግባት ሽብልብልብል አድርጎ እንደዚህ አይነት መግለጫ ያስወጣውታል። ጣርሙ እኔ ሁሉት በታሰርኩ ጊዜ መተው ጠይቀውኝ አይደለ? አቋሜን በጣም ከማንም በላይ ከኔ ጋር እንቀራረባለን። አባ ሕፃን አይደለ? በዛ በጥቁር ልበሱ ጊዜ ከእርሶ ጋር ነበር ስደዋወል የነበረው። ያን ሁሉ እውነት ስናወጣ ዛሬ የት ሄዱ? እውነት ለመናገር ቢዝነስ ማስ ሲሆኑ ጥያቄ ነበረብኝ። ይህንንም ደውዬ ጠይቄዎታለሁ። እንዴት ይቻላል ወይ ብዬ ጠይቄዎታለሁ። ከዛ በተረፈ እንዲህ አይነት መግለጫ መስጠት አያሳፍርም? ምንም በሉኝ። እኔ አሁን ከዚህ በኋላ የፈለጋችሁትም በሉኝ። እኔ ኦርቶዶክሳዊ ነኝ። ማህተቤን ማናችሁም አትቆርጡትም። የምናገረው ግን ትክክል የሆነው ትክክል እላለሁ፣ ስህተት የሆነው ስህተት። አባ ሕፃን ስህተት ነው የተናገሩት። እሞታለሁ ምናምን ዘራፍ ሲሉ አልነበረ እንዴ? ከእሷ የሚበልጥብኝ የለም ሲሉ አልነበረ እንዴ? እኛ እኮ ከእሷ የሚበልጥብን እንዴ? እሱን እኮ ያገኘ ነው በእሷ እኮ ነው። በነገራችን ላይ ቃል ስጋ ሆነ የሚለው እውነት ያ ነው በነገራችን ላይ። ስለዚህ እንደው ይህንን ለማደብዘዝ የሚያደርጉት ነገር በህዝቡ ዘንድ ጸብ የምትረጩበት ነገር ቢቆም ይሻላል። አርፋችሁ ቁጭ አትሉም እንዴ? እስከ መቼ ነው ቤተመንግስት ቤተክርስቲያንን የሚያሽከረክራት? እስከ መቼ ነው 4 ኪሎ 5 ኪሎ የሚያሽከረክራት? ትላንት በአራቱ ንግግር ደንግጠን ተሳቀን ነበረ። እርሱም ዛሬ ደግሞ መጡና የተናገሩትን ቀለበሱ። አንድ ጀግና ተናገሩ ብለን ሳምንት ሳይሞላ እኔ እንኳን ሪያክት አላደረግኩበትም። በእርሶ ንግግር አልተናገርኩኝም። ጥርጣሬ ኖረኝም አይደለም በእውነት። ከዛ በተረፈ ትላንትና 8 ሚሊዮን ብር የሚፈጅ ምናምን ላላችሁት አባ ሕፃን እኔ ራሴ ከታምራት ሲጄ ጋር ሙሉ በእውነት በኢትዮጵያ የእሱን የሚያክል ሳውንድ ሲስተምና ስቴጅ ያለው የለም። በነገራችን ላይ ሲጄ ታምራት ሐዋርያው ታምራት ታረቀኝ የሚባል ተነጋግረን አልነበረ እንዴ? ያን ስቴጅ ቅራቅንቦ የተሰባበረን ቆሼ ቆንቦሮ 8 ሚሊዮን ብር ምናምን ብላችሁ የትኛው እምነት ነው ስለ ተሰጠው ነገር እንደው ሲያመሰግንና ሲያወድስ የሆነ ነገር ሲል የኛ ብቻ? እንደገና ነውር እኮ ነው። በነገራችን ላይ በእርሶ ዘመን ክብር ያየ ነው። በደርግ ዘመን የተቋረጠውን ነገር በኢህአዴግ ዘመን ተቀጥሎ ብዙ ነገር አላየንም እንዴ? ይታዘበናል እኮ ታሪክ ይታዘበናል። ታሪክ ካላወቃችሁ ለላ ብላችሁ እዩ። ከዛ በተረፈ አንዲት እየደወለችና እየጠራች የምታስፈራራችሁን ሴት አንድ የሚያስፈራራችሁን ብልጽግና ይዛችሁ ህዝቡን ወኔ የኔን ነው እንዳታደርጉ። እኛ መቼም ቢሆን መቼ አንደራደርም በሀገራችንና በሃይማኖታችን። ስለዚህ ይዛችሁ አትውጡ። አሁን ይዞ ወጣ ተብሎ ትውልዱ እንዲቀጠቀጥ ነው አይደለም? መብት እኮ ነው በነገራችን ይዘን የመውጣት። እሬቻ ላይ ይኸው ላሳያችሁ። እሬቻ ላይ ይሄን ልበሱ ይሄን እንትን በሉ ይባላል አይባልም? መብታችን እኮ ነው በነገራችን ላይ መብታችን። እውነት ዝግጅት እኮ ቢኖራችሁ እኮ የኛ ቤተክርስቲያናችን ሎጎ ያለበት አረንጓዴ ቢጫ ቀይ የሆነውን ሰንደቅ በደንብ አድርጋችሁ አሳትማችሁ ሞልቷል። በደንብ አድርጋችሁ አሳትማችሁ ማድረግ ትችሉ ነበር። እንግዲህ ቢኒያም ሽታዬ እንደተናገረው ከሆነ እሱ ከአባ ሕፃን ጋር በጣም ጓደኛ እንደሆኑና በጣም እንደሚግባቡ ተናግሯል። ግን ይሄ መግባባት በሃይማኖታችን ላይ የሚፈጠረውን ልዩነት ሊፈታልን አይችልም። እርስዎ በሃይማኖታችሁን የምትቃወሙ ከሆነ እናንተ የምታመልኩት ቤተ እምነት ውስጥ ያሉ ቅዱሳን ስዕሎችን የምትጠሉና ለሕዝበ ምእመኑ መጥፎ ትምህርት የምታስተምሩ ከሆነ እኔም የእናንተ ቤተ እምነት ተከታይ ስለሆንኩኝ እቃወማችኋለሁ። የኔና የእርስዎ አብሮ መብላት አብሮ መጠጣት ጓደኛና ቤተሰብ መሆን ከቤተ ክርስቲያን ወይንም ከእምነታችን ጋር የሚያገናኘው ነገር የለም። ከአንገቴ ላይ ማንም ማህተሜን ሊፈታውና ሊበጥሰው አይችልም በማለት እንግዲህ ብልጽግናንም ጠቀስ አድርገው እናንተ ከብልጽግና ጎን ሆናችሁ ለምንድን ነው የቤተ ክርስቲያኑታን ቅዱሳን ስዕል የምታንቋሹት? ቤተ ክርስቲያኗንስ አንገት እንድደፋ የምታደርጓት፣ ህዝበ ምእመኗንስ እንዲሻማቀቁ የምታደርጉት ለምንድን ነው እያለ መልእክት አስተላልፏል ማለት ነው። በነገራችን ላይ አንዳንድ ጊዜ በጣም የሚያሳፍርና በጣም የሚያዋርድ ነገር ተናግረዋል አባ ሕፃን። ይሄ ምንም ስህተት የሚባል ነገርም የለውም ማለት ነው። ሎዛ ሚዲያ ላይ በቀረቡበት ጊዜ በጣም እያለቀሱ በቃ የሌለ ሰዎችን ስሜታዊ ውስጥ በመክተት
እያለቀሱ የተናገሩት ነበረ ስለ እመቤታችን ስለ ቅድስት ድንግል ማርያም። እኛ ዕጣኑን ጢሱን እያጠንን እየጸለይን የምንሰግድላቸውን የጸጋ ስግደት የምንሰግድላቸውን ቅዱሳን ስዕሎች እኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሉን የምንላቸውን ቅዱሳን ስዕሎች ለምንድን ነው የሚቀዱብን? እነሱ ከሚቀደዱ እኔ ብታረድ ይቀለኛል እያሉ ቪዲዮ ሰርተው ሚዲያ ላይ ተለቆ ነበረ በኢንተርቪው መልክ ማለት ነው። ኢቭን ጋዜጠኛው ራሱ እስከሚያለቅስ ድረስ ነበረ ያ ኢንተርቪው ተአምር ተብሎ የተሰማው ማለት ነው። ከዛም በኋላ ነው በ24 ሰዓት ውስጥ እንደገና እመቤታችን ቅድስት ድንግል ማርያምን ወደ አደባባይ ይዛቸው መውጣት አይቻልም ብለው ራሳቸው በነኩት ነገር እንግዲህ ራሳቸው የተናገሩትን ራሳቸው እንዲሽሩ የተደረጉበት አጋጣሚ አለ። በነገራችን ላይ የመስቀል ባይከበር ቢቀር ይሻላል የእመቤታችን የቅድስት ድንግል ማርያም ክብር ዝቅ ከሚል ማለት ነው። እመቤታችን ቅድስት ድንግል ማርያምን ክብር ዝቅ ማድረግ በጣም ውርደት ነው። በጣም ክርስቶስን የሰጠችን ይህን መስቀል እንዲከበር ያደረገውን ክርስቶስን የሰጠችን እመቤታችን ቅድስት ድንግል ማርያም ስለሆነች ቅድስት ድንግል ማርያምን የፈለግን ቦታ ይዘናት ብንሄድ መብታችን ነው እያለ እየተናገረ ነው ቢኒያም ሽታዬ ማለት ነው። እውነትም ትክክል ነው። እኛ ኦርቶዶክሳውያን ስለ እመቤታችን ስንመሰክርም ስንናገርም ከልባችን ነው። ፍቅሯም የሚያልቅልን ነገር አይደለም ስለምንወዳትና ስለምናከብራት ማለት ነው። ስለዚህ ለኦርቶዶክሳውያን የእመቤታችንን የቅድስት ድንግል ማርያምን ፍቅርና ስለ እሷ ታሪክ ማውራት ለኦርቶዶክስ በጣም ለቀባሪው ማርዳት ነው ይባላል። ስለዚህ አባ ሕፃን እንግዲህ እንደዚህ እንደምታዩቸው ይሄ ፎቶ ከዛ ላይ ያገኘሁት ፎቶ ነው ማለት ነው። ሎዛ ሚዲያ ላይ ቀርቦ እንደዚህ እያለቀሱ ነበረ የተናገሩት። እንግዲህ እዛው የተናገሩትን እንደገና ሽረውታል ማለት ነው። ይሄ እንዳለ የምታዩት ፎቶ በጣም እያለቀሱ እዛ ላይ በሹት የወሰድኩት ፎቶ ነው ማለት ነው። ለምንድን ነው እመቤታችን ቅድስት ድንግል ማርያም እንደገና በአደባባይ ላይ ራሳቸው ብፁዓን አባቶች ሌሎች አባቶች ፓትርያርክ ቅዱስ ሲኖዶስ መግለጫ ሳያወጣ እነሱ ለምንድን ነው መናገር የፈለጉት? ስለዚህ የእነሱ ቃል ተሰምቶ እንግዲህ የህግ አካሎች መንግስትም ከልክሎ በአደባባይ ላይ ከፍ እንዳትል ዛሬ ኃይለኛ ጭቅጭቅና ጦርነት የነበረው እመቤታችን የቅድስት ድንግል ማርያም ስዕል አድኖ ለምንድን ነው አደባባይ ላይ አይወጣም በማለት ነው ማለት ነው። ስለዚህ ባካችሁ ኦርቶዶክሳውያኖች አሁንም ስለ እመቤታችን ፍቅርና ስለ እመቤታችን ክብር እንቆርቆር። በቅድስት ቤተክርስቲያናችን ዙሪያ አንድ ላይ እንስራ የማለት መልእክት ለማስተላለፍ እንወዳለን ማለት ነው። ቀጣይ ደግሞ ክብር የከተማችን ከንቲባ ክብርት አዳነች አቤቤ በመስቀል ደመራ በዓል ተገኝተው እንደኛ ኦርቶዶክሳውያን ነጭ በነጭ ለብሰው ያስተላለፉት ድንቅ መልእክት አለ ማለት ነው። ያንን መልእክት ሰምተን የምንመለስና ሀሳባችንን የምንሰጥ ነው የሚሆነው። ወደ ቪዲዮ ወስዳቸዋለሁኝ። ክቡር አባታችን እንደ ሀገር የዘመናት ጨለማን የሚገፋውና የሀገራችን ሕዝቦች እንደ መስቀሉ ደመራ ተደምረው በአንድነት መንፈስ በመረባረብ ለፍጻሜ ያበቁት የኢትዮጵያ ህዳሴ ግድብ የተጠናቀቀበትና ለሀገራችን ብርሃናማ ጊዜ የመጣበት ወቅት በመሆኑ እንኳን ደስ ያለን እንኳን ደስ ያላችሁ ማለት እወዳለሁ። ይህ የኢትዮጵያውያን ታሪካዊ ድል በብዙ ፈተናዎች ውስጥ በጸሎትና በፈጣሪ አምላክ እርዳታ የተገኘ ስኬት በመሆኑ ለፈጣሪ አምላካችንም ትልቅ ክብርና ምስጋና ይድረሰው እንላለን። ይህንን ውብና ልዩ ትዕይንት ለመመልከትም ባህር ተሻግረው በመካከላችን የተገኙ የውጭ ሀገር እንግዶችን እንኳን ወደ ቀደምት ሀገር ኢትዮጵያ የአፍሪካ መልክ ወደ ሆነችው ከተማችን አዲስ አበባ በሰላም መጣችሁ ማለት እወዳለሁ። ከተማችን አዲስ አበባ እንደ ስሟ ውብ አበባ እየሆነች ከጊዜ ወደ ጊዜ በከተማ እድሳት ፕሮግራም እየታደሰች ለበዓሎቻችን ድምቀት ለሀገራችን ኢትዮጵያ ተጨማሪ ክብር ለቱሪስቶች ደግሞ መስህብ መሆኗን እየጨመረች ትገኛለች። ለዚህ ማሳያ የሚሆነው ራሱ የመስቀል አደባባይ ነው። ይህ የከተማ እድሳት የጀመረው ከመስቀል አደባባይ እንደሆነ እናስታውሳለን። የመስቀል አደባባይ ታድሶ ውብ ሆኖ በመሰራቱ ለበዓሎቻችን ድምቀት ክብራችንን የሚጨምር እንዲሁም ለምእመናንና ለታዳሚዎች ደግሞ ምቾትን ጨምሯል። የከተማ አስተዳደራችን መስቀል ደመራ በዓልን የመሳሰሉትን በርካታ ሕዝብ የሚታደምባቸው የአደባባይ በዓላትን የሕዝብ አብሮነትን የሚያጠናክሩ በመሆናቸው የከተማችንም ድምቀት እንዲሁም የቱሪስት መስህብ መሆናቸውን
ታሳቢ በማድረግ እየተንከባከብን ለቀጣይ ትውልድ እንዲተላለፍ የምናደርገውን ድጋፍ ከዚህ በላይ አጠናክረን የምንቀጥል መሆኑን በዚህ አጋጣሚ ላረጋግጥላችሁ እወዳለሁ። ኢትዮጵያ ከድህነት ለመላቀቅና የሀገራችንን ብልጽግና ለማረጋገጥ እያደረገችው ያለችው ጉዞ እንደ መስቀሉ ፍለጋ መንገድ መልፋት፣ መጽናት፣ እንደ ደመራው ደግሞ መደመርና በአንድነት መቆምን ይጠይቃል። በመሆኑም ጽኑዓን ትጉዎች መስቀሉን የደበቀውን የቆሻሻ ክምር ንደው መስቀሉን እንዳወጡት ሁሉ እኛም ኢትዮጵያውያን ተሰባስበን በደመራው ምሳሌ ተደምረን በትጋትና በጽናት እየሰራን የኢትዮጵያን ጉስቁልና እየናድን ብልጽግናዋን ልናረጋግጥ ይጠበቅብናል። የመስቀል በዓል ከምንም በላይ ህዝባችን በስፋት የሚታደምበት በዓሉን የሚያከብሩ ምዕመናን ሁሉ በሰላም እንዲህ ባማረ የሀገራችንን ከፍታም ደግሞ ከፍ በሚያደርግና ውበት በሚጨምር መልኩ በመከበሩ ሁላችንም በጣም ደስተኞች ነንና ለበዓሉ በድጋሚ እንኳን አደረሳችሁ። በዓሉ የሰላም፣ የፍቅር፣ የደስታ፣ የመተሳሰብ፣ የመረዳዳት እንዲሆን ከልቤ እመኛለሁ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ። ቤተሰቦቼ የእውነት እላችኋለሁ የከተማችን ከንቲባ ክብርት አዳነች አቤቤን እኔ በራሴ በኩል በጣም ነው ያመሰገንኳቸው። እናንተ የኔ ውዶችና የኔ ተወዳጆችም በጣም አመስግኗቸው። የመጀመሪያው የምናመሰግናቸው ለምን እንደሆነ ታውቃላችሁ? በዚህ በአደባባይ ላይ እኛን ኦርቶዶክሳውያንን መስለው ነጭ በነጭ ለብሰው እኔም ከኦርቶዶክሶች እኩል ለብሼ መገኘት አለብኝ ብለው ከሊቃነ ጳጳሶችና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ጎን እንዲሁም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ጋር አብረው መገኘታቸውና ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታከብራቸው በዓልና ስለ ቅድስት ቤተክርስቲያናቷ ውለታ በአደባባይ ስለመሰከሩ በጣም ነው የምናመሰግነው ማለት ነው። እዚህ አደባባይ ላይ ተገኝተው ብዙ ሚሊዮን ህዝብ በተገኘበት እንደዚህ አይነት ነጭ በነጭ ነጠላ ለብሰው እንግዲህ ለዚህ ሁላ ህዝበ ምእመን እንደዚህ አይነት መልእክት ለማስተላለፍና የቤተክርስቲያኒቷን ድንቅ ነገርና ለሀገር ባለውለታ እንደሆነች ስለመሰከሩ በጣም ነው የምናመሰግነው ማለት ነው። ህዝቡም ተገርሞበታል። ህዝቡም በጣም ነው የተደነቀባት በክብርት አዳነች አቤቤ ማለት ነው። በዚህ በአደባባይ ላይ ተናግረው እንደዚህ አይነት እንቁ የሆነ አማርኞችን በመናገራቸው ቅድስት ቤተክርስቲያንና ህዝቦቿን በማክበራቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሆነ ሌሎች ቤተ እምነት ውስጥ አንድ ላይ ሆነን ሀገራችንን እንገንባ የሚል በአጭሩ መልእክት አስተላልፈዋል ማለት ነው። በዚሁም አጠቃላይ ወደ ህዳሴ ግድብ በተሻገሩበት ጊዜ ይቺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝበ ምእመን በሙሉ እንዲሁም የቅድስት ቤተክርስቲያኗ ሊቃነ ጳጳሶች ጨምረው ይህንን ጨለማ ጊዜ የምናልፍበትን አባይ ግድብን ገድበን ለዚህ ለታላቅ ደስታ ስላደረስነው ለእናንተም ለእኛም ትልቅ ክብርና ምስጋና ይገባናል እያሉ መልእክታቸውን አስተላልፈዋል ማለት ነው። ለዚህ ለአባይ ግድብ የእውነት ለመናገር ቅድስት ቤተክርስቲያን ሰፊውን ድርሻ እንደወሰደች አብዛኞቻችን እናውቃለን ማለት ነው። ቅድስት ቤተክርስቲያኒቷ እንግዲህ ትልልቅ ገንዘቦችን እያወጣች ለአባይ ግድብ የሚሆን ቦንድ በመግዛት እንደተባበረችና አባይ ግድብ ላይ ትልቅ ድርሻ እንዳላትና ለዚህ ጊዜ ለዚህ ዓላማ ምንም 14 ዓመት ቢፈጅ እንኳን ለዚህ ዓላማ እንዲውል ያደረገች ትልቁን ድርሻ የተወጣች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሆነች አብዛኞቻችን እንዳይጠፋን መጥፋትም የለበትም ብዬ ማሳሰብ እወዳለሁ ማለት ነው። እንግዲህ እሳቸውም እንደተናገሩት ይህን የጨለመውን ዓለም በአባይ ግድብ ሀብት አፍርተን በሀብት ሆነን ይህን የአባይ ግድብን ወደ ገንዘብ ቀይረን የኢትዮጵያን ወደ ብልጽግናው እንወስዳለን በማለት እንግዲህ በጡም አንደበታቸው ተናግረዋል ማለት ነው። በዛውም ጠቅለል አድርገው እንግዲህ የኢትዮጵያን ሕዝብ በአጠቃላይና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሶችን በአጠቃላይ ምስጋናቸውን ሲያቀርቡ ከፍ ብለው ነው ያቀረቡት ማለት ነው። እንግዲህ እኛም
ለእሳቸው የምናቀርበው ምስጋና ነው እንጂ ሌላ ስጦታ የለንም። እንግዲህ ክብርት አዳነች አቤቤ በጣም ነው የምናመሰግነው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስላከበሩልን። እርሶም እንደ ክብራችሁ ተከብረው በዚህ አደባባይ ላይ ብዙ ሚሊዮን በተገኘበት ህዝብ በአደባባይ ላይ ተገኝተው እንደዚህ አይነት ጦም የሆነ በአንደበታችሁ ስለ ቅድስት ቤተክርስቲያን እውነታና ትክክለኛ ወንጌል ስለሚሰበክባት እንዲሁም ለሀገር ባለውለታ ለሆነችው ቤተክርስቲያን ስለመሰከሩ በጣም ነው የምናመሰግነው ማለት ነው። እንደዚህ ነጭ በነጭ ለብሶ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ምእመን ጋር መቀላቀል የእውነት ይመጡ አልመሰለንም ነበር፣ ግን ምስጋናችን ላቅ ያለ ነው ማለት ነው። እንግዲህ ለማንኛውም ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ አገልግሎቱን ደግፉ። መልካም በዓል ይሁንላችሁ። ቀጣይ በአዳዲስ ቪዲዮና በአዳዲስ መረጃ እንገናኛለን። እዛው ድረስ ግን ስራችሁን እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አገልግሎቱን ደግፉ። ቀጣይ በአዳዲስ መረጃዎች እንገናኛለን።